አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የወሎ ቲዩብ አድማጭ ተመልካቾች እንደምን አላችሁ? የሰዓቱን መረጃዎች ወደ እናንተ ይዤ መጥቻለሁ። ለዛሬ ለሜይ 8 የምሽት መረጃዎች መካከል የቤሩት ቆንስላ ያልተጠበቀ መረጃ ይዞ ወጣ። እሱን መረጃ አብረን የምናይ ይሆናል። ያልታሰበ መረጃ ነው፣ ይሆናል ብለንም የማናስበው መረጃ ነው ይዞ የወጣው። እንግዲህ ከዚህ ጋር ታይዞም እንዲሁ ወደ ሁለተኛው መረጃ ስናልፍ ፈን የሚያደርግም ነው፣ ትንሽም ደግሞ ሁኔታው እንዴት ሊሆን ቻለ ብለን ራሳችንን የምንጠይቅበት ነው። እንግዲህ ተመራማሪዎች ያወጡት አዲስ ጥናት አለ፣ ኮሮናና ግብረ ስጋ ግንኙነት በሚል ይህ ጥናት ሙሉ በሙሉ እስኪታወቅ ድረስ ማንኛውም ሰው የግብረ ስጋ ግንኙነት እንዳያደርግ ብለዋል። እሱን መረጃ አብረን የምናይ ይሆናል። እናንተስ እንዴት ነው? ተስማማላችሁ ወይ? በተለይ ባለትዳሮች መልሳችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከዚህ ጋር ተያይዞ ወደ እነዚህን ሁለት መረጃዎች ካየን በኋላ በዓለም አቀፍ ያለውን የኮሮና ቫይረስ ስርጭት የዓለማቱን የምንመለከት ይሆናል። ዓለም ላይ ያለውን ሀገራቶች በአጠቃላይ ማለት ነው። እንዲሁም ደግሞ በሳውዲ አረቢያ ከተሞችን የምንዘረዝር ይሆናል። በሳውዲ አረቢያ ዛሬም ብዙ ሰዎች ከቫይረሱ አገግመዋል። እሱንም የምንመለከት ይሆናል። ብዙ ያገገሙ ከተሞች እነማን ናቸው የምናያቸው ይሆናል። ከዛ በፊት ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በክብር እንጠይቃለን። ወደ መጀመሪያው መረጃ ይልለፍ። እንግዲህ በቤሩት ቆንስላ የወጣው ያልታሰበ ያልተጠበቀ መረጃ ምንድን ነው? ይህ በቤሩት የወጣው መረጃ እንደሚታወቀው በቤሩት የሚገኙ የእህቶቻችን ወንድሞቻችን ጉዳይ የምግብ የተለያየ ጉዳይ አይደለም፣ ጉዳያችን ወደ ሀገር የመግባት ነው ብለው እንግዲህ ድምጻቸውን በተለያየ ቦታ ላይ ሲያሰሙ ስናሰማ መቆየታችን የሚታወስ ነው። ነገር ግን በዛሬው ዕለት በቤሩት ቆንስላ የወጣው መረጃ ከዚህ ተቃራኒ ሆኖ አግኝተነዋል። እኔም ጉዳዩን እውነት ነው ወይ ብዬ ለማጣራት ሞክሬያለሁ። አንዳንድ ልጆችም ከአሁን በፊት የተመለሰላቸው እንዳሉ ነው መረጃው የደረሰኝ። እንግዲህ ለመሳፈር ስማቸው ከተጠቀሱ ሰዎች መካከል ወደ ሀገር መሄድ የማይፈልጉ ሰዎች እንዳሉ ነው መረጃው የጠቆመው። እንዲሁም ደግሞ ቁጥራቸው እጅግ ትንሽ የማይባል ሰዎች ወደ ኢትዮጵያ መግባት እንደማይፈልጉ ነው መረጃው የሚጠቁመው። በዚህም ጉዳይ ላይ ኤምባሲው ያወጣውን መረጃ ላንብብላችሁና እኔ ግል አስተያየቴን ብሰጥ ይሻለኛል። ስማችሁ ወጥቶ በስልክ በመደወልም ይሁን በአካል በመገኘት ወደ ኢትዮጵያ መሄድ እንደማትፈልጉና ገንዘባችሁ እንዲመለስላችሁ የገለጻችሁ እንዲሁም ደግሞ ሌሎች መሄድ እንደማትፈልጉ የገለጻችሁ በሙሉ ይላል ከሰኞ 11/2020 በቆንስላው ጽሕፈት ቤት በመገኘት የከፈላችሁትን ደረሰኝ በመያዝ ገንዘባችሁን እንድትወስዱ እናሳስባለን ይላል። እንግዲህ መረጃው ግልጽ ነው። ምን ያህል ሰው በዚህ ሰዓት ተቸግሮ በጣም ብዙ ስብስብ ላይ ሆኖ መሄድ አንፈልግም የሚሉ ሰዎች ለምንስ ከፈሉ? መጀመሪያ ለምን አሁን ይቀራሉ? እጅግ ውስብስብ በሆነበት ሰዓት ላይ አሁን በተለይ ቤሩት ላይ ዶላር በሌለበት ሰዓት ወደ ኢትዮጵያ መሄድ አንፈልግም የሚሉ ሰዎች ሲኖሩ የነዛን መሄድ የሚፈልጉ ድምጾችን ደግሞ እንደማፈንም ጭምር ነው። ይህንን ያደረጋችሁ ሰዎች እጅግ በጣም ያሳዝናል። ምክንያቱም መጀመሪያ መሄድ ካልፈለጋችሁ መመዝገብ አልነበረባችሁም። የሌሎች ሰዎችን እድል መዝጋትም አልነበረባችሁም። እንግዲህ ይሄ በቻንስ ነው የወጣው። ይህንን እድል ያገኙ ትንሾች ናቸው። ከፍለው ስማቸውን የሚጠባበቁ ብዙ ሰዎች እያሉ እንደዚህ አይነት ድርጊት ማድረግ እጅግ በጣም የማይጠበቅ ተግባር ነው። ከዚህ ጋር ታይዞም ምናልባት በቤሩት የሚኖሩ በጣም ብዙ ኢትዮጵያውያን በተለይ በመዳን ቤት ኖረው ቪዛቸው ያለቀባቸው ወደ ሀገር መግባት የሚፈልጉ ስንቶች አሉ። እናንተ አሁን እንደዚህ አይነት እድልን እያበላሻችሁ መንግስትም ቆንስላውም የቤሩት መንግስትም ትብብር እንዳያደርግ እየዘጋችሁ ትገኛላችሁ ማለት ነው። ይህንን ነገር ብታስተካክሉ ይመረጣል። በተለይ እንደዚህ የምታደርጉ ሰዎች በሌላም ሀገር እንደዚህ አይነት እድል ሲመጣ አባካችሁ እንደዚህ አይነት መሄድ ማፈልጉ ከሆነ አፈልጉም። በሰው ህይወት ላይ አትቀልዱ ላለው። ለማንኛውም የወጣው መረጃ ይሄን ነው። እኔ እጅግ በጣም አሳዝኖኛል። ሰዎች እንዴት እንደዚህ ያደርጋሉ ብዬ በዚህ ሰዓት ያሰብኩበት ዋናው ጉዳይ ይሄ ነው። ወደ ሁለተኛው መረጃ እንለፍ። ፈገግ ወደሚያረገን መረጃ ደግሞ ከሀዘን ወጣ ብለን ከኮሮና ቫይረስ በግብረ ስጋ ግንኙነት ሊተላለፍ እንደሚችል የቻይና ተመራማሪዎች ተናገሩ ይላል። ተመራማሪዎቹ በወንድ የዘር ፍሬ ናሙና ላይ የኮሮና ቫይረስ ኢንፌክሽን ማግኘቱን ተከትሎ ቫይረሱ በግብረ ስጋ ግንኙነት ሊተላለፍ ይችላል ነው የተባለው።
በቻይና ጥናቱን ያጠኑት ተመራማሪዎች በኮሮና ቫይረስ ተይዘው ከነበሩት ሰዎች መካከል 38 ሰዎች የወንድ ዘር ፍሬ ናሙና ተወስደው አብዛኞቹ ማገገማቸውን የተነገረ ሲሆን ጥቂቶቹ ደግሞ ከበሽታው ጋር እየተሰቃዩ ይገኛሉ ይላል። እንደ ዴይሊ ሜል ዘገባ ባወጣው መረጃ ምን ይላል? 6 ሰዎች መካከል አንድ ታማሚ የዘር ፍሬው የኮሮና ቫይረስ መገኘቱን ጥናቶች አመላክተዋል ይላል። በኮሮና ከተያዙ 6 ሰዎች መካከል አንዱ ላይ የኮሮና ቫይረስ አንድ የወንድ ዘር ፍሬ ላይ የኮሮና ቫይረስ እንደሚገኝ ነው መረጃው ያመላከተው። የኮሮና ቫይረስ ተዋሲ ከዚህ በፊት በትንፋሽና በንክኪ ብቻ እንደሚተላለፍ በምርመራ የተረጋገጠ ሲሆን አሁን ላይ ተዋሲው የወንድ ዘር ፍሬ ላይ መገኘቱ ቫይረሱ ሊተላለፍ የሚችልበት ተጨማሪ ምክንያት ሊሆን ይችላል ተብሏል። የተላላፊ በሽታ አዋቂዎች እንደሚሉት ካሁን በፊትም ውጤቱ የነበረ ነውና ልትገረሙ አይገባም። እንደ ኢቦላና ዚካ የመሳሰሉ በሽታዎች ላይ የወንድ ዘር ፍሬ ላይ ተገኝቷልም ብለዋል ይላል። የቻይና ተመራማሪዎች ይፋ የተደረገውን ይህንን ጥናት ሙሉ በሙሉ ቫይረሱ በግብረ ስጋ ግንኙነት ሊተላለፍ እንደሚችል ማረጋገጫ ባይሰጡም ይላል ሊተላለፍ የሚችልበት መንገድም እንዳለ ጠቁመዋል ይላል። የዚህ ጥናት መጨረሻ እስኪታወቅ ድረስ በኮሮና ቫይረስ የተያዙም ሆነ ያልተያዙ ሰዎች ከግብረ ስጋ ግንኙነት እንዲታቀቡ ተመራማሪዎች አስጠንቅቀዋል ይላል። ተመራማሪዎቹ ጥናቱን ያካሂዱት በቻይናዋ ኔሃን ግዛት ውስጥ የሚገኝ ሻንጉ የተባለው የኮሮና ቫይረስ ክትባት ምርመራ የሚደረግበት ሆስፒታል መሆኑንም ጠቁመዋል ማለት ነው። እኔም መልእክቱን ለእናንተ አድርሻለሁ። ካሁን በኋላ እንግዲህ በኮሮና የተያዘም ያልተያዘም ሰው የግብረ ስጋ ግንኙነት እንዳያደርግ ነው የሚለው መረጃው። ይህ መረጃ ያው እስካሁን ባለው ሁኔታ እንደሚታወቀው የኮሮና ቫይረስ ስርጭት እንዲሁም በዓለማት ላይ ያለው ነገር እጅግ ቁጥሩ እየጨመረ ነው የሚገኘው። አሁን ላይ ደግሞ ሰዎች ቤታቸው ነው የሚኖሩት። ምናልባት የሰው ዘር እንዳይበዛ ተፈልጎ ይሁን ይሄ ጥናት የወጣው እኔ በራሴ ከዚህ ጥናት 5% ለራሱ ያው ላምንበት አልችልም። ምክንያቱም የሰው ልጅ ካልተቀራረበ መጀመሪያ መቀራረብ አለ። የአካል መቀራረብ በሌለበት ሁኔታ ላይ ቫይረሱ ይተላለፋል ተብሏል። ስለዚህ አንድ ሰው የግብረ ስጋ ግንኙነት ለማድረግ በአካል መቀራረብ መነካካት ስላለ ይሄ እንዳንተን መታየት የለበትም ብዬ አስባለሁ። እንደ አዲስ መረጃ ይፋ ሊሆን አይገባም ብዬ አስባለሁ። የቻይና ተመራማሪዎች ቀጥሉበት፣ እንደዚህ ዘና ፈታ የሚያደርግ መረጃዎችን አምጡልን፣ እኛም ደግሞ ዘና ፈታ እያልን እናቀርበዋለን። ወደ ዓለም አቀፉ ዝርዝር ዘገባ ገባለሁ። ወደ ዓለም አቀፉ ዝርዝር ስንመጣ በዓለማችን ላይ 3,984,100 ሰዎች በቫይረሱ የተያዙ ሲሆን 274,615 የሚሆኑት ደግሞ ህይወታቸው አልፏል። እንዲሁም 1,373,935 የሚሆኑ ሰዎች ደግሞ ከበሽታው አገግመዋል። ወደ ሀገራቶች ዝርዝር ስንገባ የምናገኘው አሜሪካ 1,308,602 የደረሰ ሲሆን በአሜሪካ የሟቾች ቁጥር 77,904 ደርሷል። እንዲሁም 220,931 ሰዎች ከበሽታው አገግመዋል። ወደ ስፔን ስናመራ 260,117 የደረሰ ሲሆን 26,299 ሰዎች ህይወታቸው ሲያልፍ 168,408 የሚሆኑት ከበሽታው አገግመዋል። ወደ ጣሊያን ስናመራ 217,185 የደረሰ ሲሆን 30,201 የሚሆኑት ደግሞ ህይወታቸው አልፏል። እንዲሁም 99,023 የሚሆኑት ከበሽታው አገግመዋል። ዩናይትድ ኪንግደም ወይም ብሪታንያ 211 የደረሰ ሲሆን በዙ በሽታ 31,241 ሰዎች ደግሞ ህይወታቸው አልፏል። የዳኑ ሰዎች ይፋ አላደረገችም። ራሽያ ወይም ሩሲያ የምትባለው ሀገር 187,859 የደረሰ ሲሆን 1,723 ሰዎች ህይወታቸው አልፏል። 26,608 የሚሆኑት አገግመዋል። ወደ ፈረንስ ስንሄድ በፈረንስ 174,791 የደረሰ ሲሆን 26,230 የሚሆኑት ህይወታቸው ሲያልፍ 55,782 የሚሆኑት አገግመዋል። ጀርመን 170,090 የደረሰች ስትሆን እንዲሁም እንግዲህ በጀርመን 7,439 ሰዎች ህይወታቸው አልፏል። እንዲሁም 141,700 የሚሆኑት ከበሽታው አገግመዋል። 20,951 ብቻ ህክምና ላይ ይገኛሉ ማለት ነው በጀርመን። ወደ
ቱርክ ሳመራ በቱርክ 135569 የደረሰ ሲሆን 3689 ሰዎች ህይወታቸው ሲያልፍ 86396ዎቹ ከበሽታው አገግመዋል። ወደ ጉደኛዋ ሀገር ቻይና ስናመራ በቻይና በዛሬው ዕለት አንድ ሰው ብቻ በቫይረሱ በመያዝ እንዲሁም ደግሞ በቻይና በአሁን ታይም ላይ በበሽታ የሚገኙ ሰዎች ቁጥር 260 ብቻ መሆኑን መረጃውን ይጠቁማል። በመጀመሪያ የምናገኘው ሳውዲ አረቢያ በዛሬው ዕለት 1701 ሰዎች በቫይረሱ የተያዙ ሲሆን በአጠቃላይ በሳውዲ አረቢያ 35432 የደረሰ ሲሆን የሟቾች ቁጥር 229 ደርሷል። ከዚህ በሽታ ያገገሙ ሰዎች ቁጥር 9120 ደርሷል ማለት ነው። በአጠቃላይ ዝርዝር ከተሞቹን በኋላ የማጋራቸው ይሆናል። እንዲሁም ደግሞ ወደ ኳታር ስናመራ 20201 የደረሰች ስትሆን በዛሬው ዕለት ከፍተኛ ቁጥር አስመዝግባለች። 1311 ሰዎች ተይዘዋል። የሟቾች ቁጥር 12 ደርሷል በኳታር እንዲሁም 2370 የሚሆኑት ከበሽታው አገግመዋል። እንዲሁም በዩናይትድ አረብ ኤሚሬት 16793 የደረሰ ሲሆን 174 የሚሆኑት ህይወታቸው ሲያልፍ እንዲሁም ደግሞ 3837 የሚሆኑት ከበሽታው አገግመዋል። ወደ ሌላዋ ሀገር ስናመራ የምናገኘው ግብጽ ነው። በግብጽ 8476 የደረሰ ሲሆን 503 ሰዎች ህይወታቸው አልፏል። እንዲሁም 1945 የሚሆኑት ደግሞ ከበሽታው አገግመዋል። ሳውዝ አፍሪካ 8232 የደረሰ ስትሆን 161 ሰዎች ህይወታቸው ሲያልፍ 3153 የሚሆኑት ከበሽታው አገግመዋል። ወደ ኩዌት ስናመራ 7208 የደረሰ ሲሆን 47 ሰዎች ህይወታቸው ሲያልፍ እንዲሁም ደግሞ 2466 የሚሆኑት ደግሞ ከበሽታው አገግመዋል። ወደ ባህሬን ስናመራ 4404 የደረሰ ሲሆን የሟቾች ቁጥር 8 ላይ ነው። 2027 ሰዎች ደግሞ አገግመዋል። ኦማን 3112 የደረሰ ሲሆን 16 ሰዎች ሲሞቱ 1025 የሚሆኑት ከበሽታው አገግመዋል። ኢራቅ 2603 የደረሰ ሲሆን 1404 የሚሆኑት 104 የሚሆኑት በበሽታው ህይወታቸው ሲያልፍ እንዲሁም 1161 የሚሆኑት ደግሞ ከበሽታው አገግመዋል ማለት ነው። ወደ ጎረቤት ሀገር ጅቡቲ ስናመራ በጅቡቲ 1133 ይላል መረጃው 3 ሰዎች ህይወታቸው ሲያልፍ 799 ሰዎች ደግሞ ከበሽታው አገግመዋል ይላል። እስካሁኑ ሰዓት ድረስ ምናልባት ከደቂቃዎች በኋላ ሪፖርት ስለሚወጣ ሊጨምር ይችላል። 799 የተባለው እስከ 824 ሊደርስ ይችላል። የተወሰነ መረጃ እንዳየሁት 25 ሰዎች እንዳገገሙ ነው በዛሬው ዕለት። እንዲሁም በሶማሊያ 928 ሰዎች በቫይረሱ የተያዙ ሲሆን 44ቶቹ ህይወታቸው ሲያልፍ 106ቶቹ አገግመዋል። አሁንም ሳንረቅ ሉብናንን እናገኛለን። 796 የደረሰ ሲሆን 26 ሰዎች ህይወታቸው ሲያልፍ 223 ሰዎች ደግሞ ከበሽታው አገግመዋል። እንዲሁም ኬንያ 621 የደረሰ ሲሆን 29 ሰዎች ህይወታቸው ሲያልፍ 202 የሚሆኑት ከበሽታው አገግመዋል። ጆርዳን 508 የደረሰ ሲሆን 385ቶቹ አገግመው 9 ሰዎች ህይወታቸው አልፏል ማለት ነው። ከዚህ ጋር ተያይዞ እናት ሀገር ኢትዮጵያን እናገኛለን። ኢትዮጵያ 194 ላይ ትገኛለች። 4 ሰዎች ህይወታቸው ሲያልፉ 95ቶቹ ከበሽታው አገግመው 93ቶቹ ደግሞ ህክምና እየተከታተሉ ነው። አንድ ሰው ደግሞ በጽኑ ህክምና ውስጥ ይገኝብናል ማለት ነው። ከዚህ ጋር ተያይዞ ወደ ሌሎች ሀገር ሳመራ የምናገኘው ሊቢያ 64 ናት። 64 የደረሰ ሲሆን 3 ሰዎች ህይወታቸው ሲያልፍ እንዲሁ 24 ሰዎች አገግመዋል። ሶሪያ 47 የደረሰ ሲሆን 2 ሰዎች ናቸው በዛሬው ዕለት የተያዙ። 3 ሰዎች ህይወታቸው ሲያልፍ 27ቶቹ ደግሞ ከበሽታው አገግመዋል። አስደሳቹ ደግሞ የጎረቤት ሀገር ኤርትራ ነው። በኤርትራ 39 ሰዎች በቫይረሱ መያዙ ይታወሳል። ከዚህ ውስጥ 37ቶቹ ከበሽታው አገግመዋል። የቀሩት 2 ሰዎች ናቸው። እጅግ በጣም ደስ ይላል። እንግዲህ ያው ኤርትራ ሲባል እንደ ኢትዮጵያ ነው የምቆጥረው፣ እንደ ሌላኛው ሀገሬ ነው የሚሰማኝ። እጅግ በጣም ደስ የሚል ነው። ወደ ሌላው ሀገር ስናመራ ይህ በሽታ የበረታባት የመን 34 ተደርሳለች። 34 መድረሷ ሳይሆን የሟቾች ቁጥር ገና ከወዲሁ 7 ደርሷል ማለት ነው። ከዚህ ውስጥ አንድ ሰው ብቻ ማገገሙን መረጃው ይጠቁማል። ከዚህ ጋር ተያይዞ የሳውዲ አረቢያ ከተሞችን እንትን ምላችሁ ይሆናል። በሳውዲ አረቢያ ከተማ እንግዲህ እንደሚታወቀው በየዕለቱ እየጨመሩ የሚገኙት ትላልቅ ከተሞች የታወቁ ናቸው። በዛሬው ዕለት እንዲሁም የጨመረው ትልቅ ተብሎ የተመዘገበው ጅዳ ነው። ከዚህ ጋር ተያይዞ ሙሉውን
የምነግራችሁ ይሆናል። በመካ 7656 የደረሰ ሲሆን ጅዳ 6033 እንዲሁም መዲና 5664 ሪያድ 5637 ደማም 2430 ሐፉፍ 1581 ጁቤል 1460 ጧይፍ 760 ኩበር 747 ቢሽ 596 ተቡክ 298 ቀጢፍ 292 ቡሬዳ 210 የምቡ 162 ዛህራን 133 እንዲሁም ደግሞ ቢሻ 98 ከሚስ ምሽት 89 ጂዛን 68 አልከርጅ 55 እንዲሁም ደግሞ አልባሃ 45 አባሃ 43 እንዲሁም ደግሞ ኃይል 33 ይገኙበታል። የዳኑትን ደግሞ አሁን የምንመለከት ይሆናል። በሳውዲ አረቢያ ከዳኑት 9120 በከተሞች ዝርዝር ስንመለከት በሪያድ 2113 ሰዎች ሲድኑ በመካ 2101 ሰዎች ድነዋል። በጅዳ 1806 ሰዎች ድነዋል። በመዲና 1179 ደማም 391 ሰዎች ሐፉፍ 337 ቀጤፍ 213 ጧይፍ 154 ተቡክ 126 ቡሬዳ 58 ኩበር 54 እንዲሁም ዛህራን 49 ጁቤል 46 ከሚስ ምሽት 42 አብሃ 39 እንዲሁም ቢሻ 30 ነጅራን 29 አልባሃ 28 የምቡ 28 ጂዛን 24 ቢሻ 22 አርአር 20 አልኸርጅ 19 ኃይል 9 ይገኙበታል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በመላው ዓለም የምትኖሩ ውድ የወሎ ቲዩብ ተከታታዮች ባካችሁ ራሳችሁና ቤተሰቦቻችሁን እንዲሁም ባላችሁበት ማህበረሰብ ከኮሮና ቫይረስ ራሳችሁን ጠብቁ፣ ንጽህናችሁን ጠብቁ፣ ዲስታንስ ወይም ደግሞ አካላዊ ርቀታችሁን ጠብቃችሁ መጓዝ ይኖርባችኋል ማለት ነው። ከቤት በምትወጡ ታይም ደግሞ የአፍና የአፍንጫ መሸፈኛ ጭንብል ሳታደርጉ እንዳትወጡ እያልኩ መክራለሁ። ይህንን በሽታ አላህ ከዚህ ከምድር ያጥፋልን እያልኩኝ ወደ አላህ እጄን እዘረጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።